ሰላም ሰላም የሀገሬ ልጆች፣ በዛሬው የአፋን ኦሮሞ ትምህርታችን ደግሞ የምንማማረው ስለ ኦብጀክት ፕሮናውንስ ነው። እንግዲህ ባለቤት ተውላጠ ስሞች የምንላቸው ናቸው። ፕሮናውን በአፋን ኦሮሞ በመቃ ይባላል። በመቃሌ ሲበዛ ነው። ሰብጀክት ፕሮናውን ባለፈው አይተናል። ኦብጀክት ፕሮናውንስ እንግዲህ ተውላጠ ስሞች ብለን ያየናቸው ናቸው። እንግዲህ በዚህ ሰንጠረዥ ሰምራይዝ አድርገን እናያቸዋለን። ቢም በመቃ ማለት ነው። ተደጋጋሚ እንደተነጋገር ነው። እንግዲህ በዛ ስር ነ፣ ኑ፣ ኢሲን፣ ሲ፣ ኢሳን፣ ኢሰ፣ ኢሼ እነዚህ ኦብጀክት ፕሮናውንስ ኢን አፋን ኦሮሞ የሚያሳይ ነው። በቀይ በግራ በኩል የተጻፉት መሃል ላይ በአረንጓዴ የተጻፈው የአማርኛ ትርጉማቸው ነው። በቀኝ በኩል ኦብጀክት ፕሮናውንስ በሚለው ስር ደግሞ በጥቁር የተጻፈው የእንግሊዝኛ አቻ ትርጉማቸው ነው ማለት ነው። ስለዚህ እና እኔን ማለት ነው በእንግሊዝኛ ሚ ይሆናል። ኑ እኛን ማለት ነው በእንግሊዝኛ አስ ማለት ነው። ኢሲን እናንተን ማለት ነው በእንግሊዝኛ ዩ ይሆናል። ሲ አንተን አንቺን ማለት ነው በእንግሊዝኛ ዩ ይሆናል። ኢሳን እነሱን ማለት ይሆናል በእንግሊዝኛ ዘም ነው። ኢሳ እሱን በእንግሊዝኛ ሂም ይሆናል። ኢሼ እሷን በእንግሊዝኛ ሄር ይሆናል ማለት ነው። እንግዲህ በአማርኛ ከባለቤት ተውላጠ ስሙ ላይ ወይም ሰብጀክት ፕሮናውኑ ላይ ንን በመጨመር ኦብጀክት ወይም ተሳቢ መሆኑን ድርጊት ተቀባይ መሆኑን ለማመልከት ን ይጨመራል ማለት ነው። በአፋን ኦሮሞና በእንግሊዝኛ ግን በቅጥያ ሳይሆን የተለየ ቅርጽ ያለው ፕሮናውን በመውሰድ ኦብጀክት ፕሮናውንስ ይመሰረታሉ ማለት ነው። እንግዲህ ሰብጀክቱና ኦብጀክቱ አንዳንድ ጊዜ ተመሳሳይ ሊሆን ይችላል በአፋን ኦሮሞ በእንግሊዝኛ። እንግዲህ ነ እኔን ማለት ነው የሱ ሰብጀክት ፎርም አኒ ነው እኔ ማለት ነው። ኑ እኛን ማለት ነው ሰብጀክት ፎርሙ ኑቲ ነው እንደምታስታውሱት። የኢሲን ሰብጀክቱም ኦብጀክቱም ተመሳሳይ ነው። ለሁለቱም ኢሲን ነው የምንለው። ሲ አንተን አንቺን ነው ሰብጀክት ፎርሙ አቲ ነው። የኢሳን ሰብጀክቱም ኦብጀክቱም ተመሳሳይ ነው የሚሆነው እነሱን እነሱ ዘም and they ማለት ነው። they is a subject form። ኢሳ እሱን እንግዲህ ሰብጀክት ፎርሙ ኢኒ ነው የሚሆነው። ኢሼ እሷን ሰብጀክት ፎርሙ ኢሼን ነው። ኤን አለው ሰብጀክት ፎርሙ። እንግዲህ በምታጠኑበት ጊዜ እናንተ ከሰብጀክቱ ጀምራችሁ አኒ ነ እያላችሁ ወደፊትም የምናያቸው ፖሰሲቭ አድጀክቲቭ፣ ሪፍሌክሲቭ ሰብጀክት እናያለንና በአምስቱ መደብ ለአንዱ ፕሮናውን ሁሉንም ጽፋችሁ በሰንጠረዥ በራሳችሁ ሰንጠረዥ አዘጋጅታችሁ መማር አለባችሁ። መሸምደድ አለባችሁ። ስፔሊንጉንም ትርጉሙንም መደቡንም ማወቅ አለባችሁ። ይሄን በደንብ ካወቃችሁ በኋላ በአረፍተ ነገር ውስጥ ለመጠቀም ቀላል ይሆንላችኋል ማለት ነው። አሁን በምሳሌ እንመልከታቸው። እንግዲህ ነ፣ ኑ፣ ኢሲን፣ ሲ፣ ኢሳን፣ ኢሰ፣ ኢሼ ኦብጀክት አፋን ኦሮሞ ፕሮናውንስ ማለት ነው። እንግዲህ ትርጉማቸው በአማርኛና በእንግሊዝኛ እንደተቀመጠው። በአረፍተ ነገር ደግሞ እንመልከታቸው። ኢሼን ነጀቅጤ እሷ እኔን ረበሸችኝ። ሺ ዲስተርብድ ሚ። እንግዲህ ኢሼን ሰብጀክት ነው እና ኦብጀክት ነው። ጀቅጤ the verb form with respect to the subject ኢሼን ማለት ነው። verb form will be dictated by the subject not by the object። እንግዲህ ነ እኔን ነው subject form አኒ ነው። the verb ጀቁ will be conjugated with respect to ኢሼን not with respect to አኒ ማለት ነው። ስለዚህ ነጀቅጤ ረበሸችኝ እንዲሆን we prefix the object just prior to the verb ማለት ነው። she disturbed me ነጀቅጤ ረበሸችኝ። ኢኒን ውጀቂ ለሁሉም ጀቁ የሚለውን ግስ ነው የምንወስደው። we use it in its simple past form። እሱ እኛን ረበሸን he disturbed us ንውጀቂ
እኛን ረበሽን። ኢኒ ሰብጀክት ነው እሱ ነው። ኑ እኛን። ኢሳን ኢሲን ጀቀን እነሱ እናንተን ረበሿችሁ። they disturbed you። እንግዲህ the object is ኢሲን ኢሳን is the subject ማለት ነው። so the verb form ጀቁ will be conjugated in the past with respect to ኢሳን ጀቀን ይሆናል ማለት ነው። ኢሳን ኢሲን ጀቀን እነሱ the subject ረባሾቹ እነሱ ናቸው። የሚረበሹት እናንተ ናችሁ ማለት ነው። ኢሲን ይሆናል ማለት ነው። ስለዚህ እናንተን they disturbed you ኢሲን ጀቀን ማለት ነው። ኢሳን ኢሲን ጀቀን አቲ ኢሸ ጀቅጤ አንተ እሷን ረበሽካት፣ አንቺ እሷን ረበሻት። you disturbed her ኢሼ እንግዲህ ኦብጀክት ነው። አቲ ሰብጀክት ነው። verb will be conjugated with respect to the subject አቲ ማለት ነው። አቲ ኢሸ ጀቅጤ እሷን ረበሽካት፣ እሷን ረበሻት። you disturbed her ኢሲን ኢሰ ጀቅጠን እናንተ እሱን ረበሻችሁት። you disturbed him ኢሲን ሰብጀክቱ ነው። so the verb form will be with respect to ኢሲን ማለት ነው። ጀቅጠን ይሆናል እንግዲህ in the past ጀቁ ጀቅጠን ነው የሚሆነው simple past for ኢሲን። ኢሳ እሱን ይሆናል ኦብጀክት ፎርም ነው። እሱን ረበሻችሁት። ኢሰ ጀቅጠን you disturbed him ኑቲ ሲጀቅነ እኛ አንተን ረበሽነ we disturbed you ይሆናል። ኑቲ ሰብጀክት ነው። ሲ ኦብጀክት ነው። ሲጀቅነ አንተን ረበሽነ we disturbed you ይሆናል ማለት ነው። we conjugate the verb with respect to ኑቲ ማለት ነው። አኒ ኢሳን ጀቄ እኔ እነሱን ረበሽኳቸው። I disturbed them so ani subject ነው። the verb form will be conjugated with respect to ani ጀቁ in the past ጀቄ ይሆናል ማለት ነው። አኒ ኢሳን ጀቄ እነሱን ረበሽኳቸው። I disturbed them so the bold ones are object pronouns ያ ማለት ነ ኑ ኢሲን ኢሼ ኢሰ ሲ ኢሳን እነዚህ ኦብጀክት ናቸው። ከነሱ በፊት የመጡት ኢሼን ኢኒ ኢሳን አቲ ኢሲን ኑቲ አኒ እነዚህ ደግሞ ሰብጀክት ናቸው ማለት ነው። so the verb form of ጀቁ with respect to the subject ነው ማለት ኮንጁጌት ተደርጓል እናያለን። በዚህ ምሳሌ ደግሞ ኡኩቡ የሚለውን ግስ እንወስዳለን። ማመም ነው እንግዲህ ኡኩቡ ማመም ነው። እንዴት እንደሚሆን ነው። ነድ ኡኩቤ አመመኝ፣ ኑድ ኡኩቤ አመመን፣ ኢሲን ኡኩቤ አመማቸው፣ ሲድ ኡኩቤ አመመህ አመመሽ፣ ኢሳን ኡኩቤ አመማቸው፣ ኢሰድ ኡኩቤ አመመው፣ ኢሸድ ኡኩቤ አመማት። ለሁሉም ኡኩቤ 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 የሚለውን ግስ in the past ለኢኒ ነው ኮንጁጌት ያደረግነው። ለምንድን ነው? because here the subject is ኡኩብኒ። እንግዲህ ኡኩቡ ማመም ነው። ኡኩባ ህመም ነው። ኡኩባ ኢት ነው በእንግሊዝኛው። እንግዲህ ፕሮናውን እንስተው ብንል ኢት ነው የሚሆነው። በአፋኑ ደግሞ ኢኒ በሚለው ሊተካ ይችላል። ስለዚህ ለኢኒ ኡኩቤ የሚለውን ኮንጁጌት ስናደርገው in the past ኡኩቤ ይሆናል። ሰብጀክቱ ተመሳሳይ ስለሆነ ለሁሉም ኦብጀክት ተመሳሳይ verb form ነው ወሰድነው ማለት ነው። and then በመጀመሪያ ቦልድ ተደርገው የምታያቸው ነ ኑ ኢሲን ሲ ኢሳን ኢሰ ኢሼ ደግሞ ኦብጀክት ፎርም ናቸው ማለት ነው። እንግዲህ መጽሐፉ ላይ ተጨማሪ ምሳሌዎች ይኖራሉ። እሱን ተመልከቱ። እንዳልኳችሁ በሰንጠረዥ እንደዚሁም በራሳችሁ አረፍተ ነገር እየመሰረታችሁ ተለማመዱ። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ኦዲዮ ቪዲዮ እስከምንገናኝ ነጋቲን አፍቱራ